በሰላም አሳድረኛል። እስኪ ደግሞ በሰላም ቀኑ ራሱ የሚመሽባል። ቀኑ እኮ ተደብቀም እኮ አይደለም እሱ ኖሮ ብር ልቆት ማይሆነው ይመጣልሃል። ዝም በል ረዛ። ሄሎ ብሩ በእናትህ የሆነ ቆለጥ በልቼ እኮ አምጣሉኝ እኮ ካላመጣህ ምናምን ይሳገኘሽ መስሎሽ? እሱ ጓደኛዬ ነው። እሺ ልፈትንሽ ብዬ ነው ና እንሂዳለን። ኧረ ልቀቀኝ የበላት ወደ መረዘች እንቁ የመሰለ ኧረ እዛው አልቅስ ካልተበላሽ 230 ብር ዛሬ ሰሮት ብር ነው። ከነገ ጀምሮ 5 ሳንቲም አልነካም አጠራቀመዋለሁ። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉም ወረት ለዘላለም መች ይዘልቃል በዚህ ቻለም። በቃ ካለ መብላት ነው። ካለህ ብላ ሺህ ዓመት አይኖር ጀምር እንዲያልቅብን ግን ለዋላችሁ እንገዛገና በምንም ታምር በዚህ ምድር የማይሆን ነገር ቢኖር ጓደኛ እያለ ብር መቆጠብ አይቻልም። ሰንቺፕስ እያለ እርጥብ እያለ ብር ልቆጥብ ደግሞ እሱ ኖሮ ተደብቀም እኮ አይደለም እሱ ኖሮ ብር ልቆጥብ ማይሆነው ቲክቶክ ሲጀምር ያሰፋው እንዴት ነው እባክህ? አለን ይሄን ቲክቶክ ደግሞ ተቆጣጥረዋል ሰሞኑን። በቃ ምን ይደረግ እንግዲህ። እንዴት ነው ግን እሱ ነገር ያበላል ይባላል። እውነት ነው? እየሞከርን ነው። በዚህ አይነትማ ሰፈራችንም እኛንም ነው የምታስጠራን። በርታ። የሆነ ላይክ ምናምን ነገር ኮሜንት ምናምን እያደረግህ አበረታታን። እንግዲህ ኧረ እኔ ሁሉንም ነገር ነው ማለት ጣቴ ደክሟል። የሚገርም ያንተን ቪዲዮ ላይክ በማድረግ ጣቴ ደክሟል ነው የምልህ። መጣ ደግሞ እዚሁ ለዚህ የት እንዳስጠላኝ ማን በነገረ። የአካባቢ ሰው በጣም ነው የሚሰክረው። በቃ አንተ ያለው ጥሩ ለማምሳል ይሞክራሉ። ያንተን ቪዲዮ እንኳን ላይክ ምናምን ቀርቶ አያዩትም ሁላ። ለዚህ እኮ ነው ሴቲንግ ውስጥ ገብተው አካባቢ ምናምን እንዳይደርሰዎቹ የሚያደርጉት። የአካባቢ ሰው አይወድም፣ ያውቃል አንተን በአካል ስለሚያውቅ ለምን በስልክ ብሩን ይጨርሳል። ስለዚህ ያው ይሄ ነገር ሳክስ ነው፣ ሁሉም ጋር ያለ ሳክስ ነው። ሰላም ሰላም ነው። እንዴት ነው? ኧረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው። እንዴት ነው? እንገናኛለን። ምን ነው ከነዚህ ልጆች ጋር እንዳላ ያላልኩ? አንቺን ምን አደረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዝ መናቅ ነው? ሰማኛለህ። ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? ገና ካሁኑ እሺ ነይ። ከእናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለህ አብሮ አደጎችን የምትተው ከሆነ ይመች። ትዝ ይልሃል ቀበና ወንዙ ሰምጠህ ህይወትን እኔ ነበርኩ ያተረፍኩልህ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ አንተ። እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አረሳም። አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ወአገላለጽ ሻይ ጠጣ። የኔ እህት ነገር እሱ የኔ እህት ብሎ ነው የለቀቀሽ። አንዳንዱ እኮ ያጠግርሽም ነበር። ግን ለምንድን ነው የሆነ ፍቅረኛሞች የሆነ ነገር ስትይዙ በቃ እነሱን ተዋቸው፣ ጭባ ናቸው፣ ደሃ ናቸው የምትሉት? ከሱ ጋር እኮ ስንት ባክግራውንድ እንዳሳለፈው እኮ እሱና ጓደኛው ነው የሚያውቁት። ግን በቃ ትመጡና ከነሱና ከኔ ምረጥ። ጋሽ ኧረ በማረም ከገጠር ተፍቼ ነው። አንዴ ያስደውሉኝ። የት ነው? ሩቅ ነው የምትደውለው? አይ ቅርብ ነው። እኔ ምሮጥ ጋሽ እንዴ ሩጫ ላይ እንዴት ነው? በጣም ይሮጣሉ እንዴ? ሩጫ ላይ ማባክተ ወይም እድሜም ጉዳይ አለ፣ እግሬም ያመኛል። በቃ አይሮጡም። አዎ ወይኔ ውስጤ ጥፋተኛው እዚች ጋር ማን ነው? ሻምሱ ነው ወይስ ሌባው ነው? በቃ በገዛ እጅ እኮ ነው ውሰደ። በቃ ምኒልክ አትለው ነበር ማለት ምኒልክ አይደለም ኃይለ ሥላሴ ነኝ አትለውም እንዴ?
በሩጫ አልችልም ብትል እኮ ደውሎልኝ ይሰጣል። አንተ እኮ ነህ ችግር። በእውነት አንደኛ ነው ተማመንባለሁ። የኔ ልጅ መልስላት። ምግብ ቤት እዚህ አካባቢ የቱ ጋር አለ? በእንግሊዘኛ መልስላት። አባዬ ግን አውቀዋለሁ ግን አንተ መልስላት ተደብቆ አንተ መልስላት እንጂ 10 ዓመት የግል ከፍዬ አስተምሬሃለሁ አይደል? ግን አንተ ተሸነፍ አታሳፍረኝም። እኔ ልጅ መልስላት። መልስላት ጨነቀው። አላገር ቅያስ ቢግ ብሎኬት ሃውስ ፊዛውስ ፉዲያ ብሎኬት ሃውስ ምን አባ አባያ አማርኛ ይችላል። በጎደሎ ብቻ ቀን የሚታሰብ ነው እንዴ? የ10 ዓመት እኮ ነው የፈረፍክበትን እኮ ነው በግልጽ የሚያሳየው። አናዘር ቅያስ ኡፍ ምርጥ ያገላለጽ። በቃ እንለያይ በላት። ለምን ስጦታ ሰጥታ ታውቃለች? አታውቅም። ደውላለች ታውቃለች? አታውቅም፣ ግን ሁሌ ሚስኮል ትልክልኛለች። በቃ አትወድህም ማለት ነው። እሺ ትሪት አድርጋ ታውቃለች? ማለት ልደትን አክብራለች ታውቃለች? ልደቴ እኮ ገና አልደረሰም። ባይደርስስ እነሱ በአመት 9 ጊዜ አይደል እንደሚያከብሩት? ለአንተ 3 ጊዜ ብታከብርልህ ምን ችግር አለው እኮ? እሺ ሌላው ይቅር፣ ያለበት መታ ፒክ አድርጋ ታውቃለች? መኪና እኮ የላትም። ጭራሽ መኪና ሳይኖራት አንተ ላይ የተንጠለጠለችው። የራሷ ገቢ ሊኖራት ይገባል። ሴት አይደለች ሰርታ ትግዛ። ይሄ ከበቂ በላይ ሬድ ፍላግ ነው። እሺ ግደለው እዚህ ጋር ብሬክ አፕ። yes ከት ዳውን ማስረሻ አልፈልግሽም በላት። ብሬክ አፕ። እሺ ግደለው ዛሬውን። ከት አድርገው ሊሰማ ብቻ እንዳይሆን። በጣም ነው ያረፈድከው። ብሬክ አፕ እንድናደርግ እፈልጋለሁ። ማለት ፒክ አድርገሽልኝ አታውቂም። ልደቴን አክብረሽልኝ አታውቂም። ካርድ ሞልተሽልኝ አታውቂም። በተደጋጋሚ እጅሽን አንስተሽብኛል። በአጠቃላይ አትወጂኝም። ይሄ ሐሳብ ያንተ አይደለም የጓደኞች። አዎ በጣም ጥሩ። እኔ እንኳን ዛሬ ቀጠሮ አዲስ የገዛውልህን መኪና ላሳይህ ነበር። ይቅና ጥላው ሄደች። yes በቃ መርዞች ስኔኮች እናንተ ህይወቴ ውስጥ እስካላችሁ ድረስ መንግስተ ሰማያትም አልገባም። ጓደኛውም ምክር ሰምቶ ምን የመሰለ ቪዛ መኪና መለጠ። ምን መኪና ነው ያልኩት? ብቻ ያው ምንም መኪናውን አመለጠው። ገብተናል መተናል ይላል። አንተ ነው የምትጣለው? እኔ ነኝ ተወዳዳሪዋ። ምንድነው ያዝከው በእጅ? ልጣላበት ነው። ይሄን በቦክስ ነው የሰበርኩት። ይሄን ለመከላከል እንደዚህ ያልኩ። ጣለው፣ ህጉ አይፈቅድም። አይቻልም እንዴ? እንደዚህ አይቻልም። ይሄን ጥሏለሁ፣ ግን ይሄንንም ልስጠው። እሱንም ስጠው። እሰጠዋለሁ፣ ግን እንካ፣ ግን አታርቀው። ግን እሺ አታርቀው። ምንድነው አለባበስ? ምንድነው እንደዚህ? ምን ለቁንጅና ውድድር አልማጣው ነው ልጣላ አይደል? አየው ይሄን ምንድነው? እሱስ ከዚህ በፊት አሸንፈ የተሸለምኩት ነው። ከማን ጋር ነው የምወዳደረው? ከኋላ ካለ ሰው ጋር ነው የምትወዳደረው። ከማን ጋር? እሱ ጋር? አዎ። በማደን የለም አንተ ፀጉሬ ልውጥ የሆነ ሰው ከዱርዬ ጋር ታጣሉኝ። ለመሆኑ እንትን ያለው ማታወቂያ ምናምን አለው? ተያዥ ምናምን ቤተሰቦቹ አለው? ከዚህ ዱርዬ ጋር ፀጉሬ ልውጥ ጋር? አዎ። እሺ ግን ስንት ነው ሽልማቱ? 3 ሚሊዮን ብር ነው። 3 ሚሊዮን? አዎ። አምጣው 3 ሚሊዮን ናስቲ። አንተ 3 ሚሊዮን አንተ ራሱ በህግ አምላክ ሲማ 6 ሚሊዮን ነው ማረጋው። አንተ እንደግና አለካም ናሽ አለካም ይል እኔ እንጃ። ይሄ ውድድር ሳያዋጣን ይቀራል። ቢያንስ ሌላው ቢቀር እኮ ለተሸናፊ የሆነ አክል ይደረሳል። ስለዚህ አውቀ ተደብድበ ተወቅጠ ስንቱ ለሚወቅጠው ነገር ደግሞ ምን አስጨነቀ? ወቅቶክ ምን ብሎክ የተሸነፍክበትን ብር ይዘህ አትወጣም እንዴ? በቃ ይሄ እንደው ምርጥ ትሪክ ነው መሰለኝ። ትቀጠቀጥና እንደ ገለባ 1 ሚሊዮን ይዘህ በቃ ፏ ብለህ ትኖራለህ። ቢያንስ በ300 ሺህ ብትተክ። ስለዚህ ይሄን ሀሳብ እንቀበለው። መለይ ይፈልጋል። ለምን አጣሽ? ከኔ ሁሉ ነገር ሰጠው። ከኔ ተሻለ ወሸብሽብኝ። የት አለ እስቲ ጥሪው? ከሱ ጋር ወሸብሽብኝ። ሰው ያገኘሽ መስሎሽ? እሱ ጓደኛዬ ነው። እሺ ልፈትንሽ ብዬ ነው። ናም ይላል። ኧረ ልቀቀኝ በላት። ወደ መሰለሽ እንቁ እየመሰለኝ። ኧረ እዛው አልቅስ። ከዚህ የሆነ ጓደኛ ስንት ነገር አስማምተህ እርጥብ ጋብዛለት እንዲህ ክዳት። ወይኔ ጠላት አይደለም ማለቴም ጓደኛ አይደለም። ፈጣሪ በሰላም አሳድረኛል።
እስኪ ደግሞ በሰላም አሳደረ። ወይኔ አስበል እንደዚህ ዱዓ ያረክ ምናምን እንደ ቀኑ ራሱ የሚመሽብሃል። ቀኑ እኮ እንዲህ ማታ ነው የሚሆንብክ። ቀኑ ራሱ በጋራጁ ከማን ጋር የበላው? ከማን ጋር ነው? ከውሻችሁ ራሴ ነው የበላው። እሺ በቃ መሰለህ እንዴ? ዝም ብሎ መሰለህ እንዴ? እኮ ለቀኛ አንድ እንትን በላ ብሎ ሊገለኝ ነው እንዴ? ዝም በል መላጣ በለኝ እንጂ መላጣ እንደዚህ ካልፍቅር መባል ይመጣል። ዝም በል ረዛ ሄሎ ብሩ በእናትህ የሆነ ቆለጥ በልቼ እኮ አምጣሉኝ እኮ ካላመጣህ ምናምን ሲሉ ላከው ሞተረኛ ክፍላለሁ። እኛ ገባንም አሁን ቶሎ በል የኔን ውሰዳ እንዴ እና ይምጣ ሞተረኛው። ተረጋጋ፣ ጠብቅ። በቃ ቁጭ እላለሁ እዚህ ጋር የትም አልሄድም፣ የትም አልሄድም። አንዴ ኮንፈረንስ ኮል አለኝ። አንዴ ቆይ ስለ ቆለጡ ነው ተነስተን አንዴ እንዴት ለራስህ ብቻ ትበላለህ? ቆይ አሁን አንተ ከውሻ ጋር ተሻመክ። አንተ ይህንን ነገር በመውሰድ ልትቀጣ ይገባል። ስንት ወንዶች